ያው እንግዲህ በቃ ሜትር ከ10 ነው የሚሆነው። ጣፋጭ እንቅልፍ እንድትተኛ ደግሞ አልጋውን ከሸንኮራ አገዳ እሰራልሃለሁ። በአንጎ 50 ብር ትከፍላለህ። አረ በአንጎ 50 ብርማ በጣም ተወደደ። በእናትህ ምንድን ነው የተወደደው? አንተ አይበለውና እኮ ረሀብ ቢነሳ እኮ አልጋ የሚበላ ነው። ደግሞ በዛ ላይ ገና ህልም እንጭንበታለን እንዴ አልጋው ላይ አይደል? አዎ መርጠህ ነው የምታየው። በዛ ላይ ደግሞ ከኛ ድርጅት አንድ አልጋ ስትገዛ አብሮት የቀርከሃ ሎሽንና የሰጋቱራ ቫዝሊን ትወስዳለህ በነፃ። እንዴ ዓለም ነው በለኛ ዘንድ ዓለም የሚሆነው በራሴ ዲዛይን ያደረኩትን ሲደክሙ የሚቀመጠውን ቁም ሳጥን ስትገዛኝ ነው ዓለም የሚሆነው። ሲደክሙ የሚቀመጥ ቁም ሳጥን ከሆነማ ምኑን ቁም ሳጥን ሆነ? እኔ እሱን አልፈልግም። እሺ የምትገዛው አልጋ ላይ ኪችን ካቢኔት ቆንጆ ልስራለህ። ጎኑስ እሺ ለብርዱ የጣውላ ኮት ልስራለህ። ጀልባው ላይ በፍልፍል 2 ስኒን ግጥም እናጽፍበት እንትን የሚል ከድጃ እሳት አቀጣጥላ በማንደጃ ስታፈላ አጃ ንፋስ ያስቸግራል ዘጋሽ መጋረጃ የሚል ቆንጆ ግጥም። አይ ይቅርብኝ። ባይሆን እስቲ ቆንጆ ሶፋ ነገር ስሪልኝ። ሶፋ ይኸውልህ እኔ መሳራው ሶፋ ከዛ ጋር ስተው ሶፋ ነው፣ ከዚህ ጋር ስተው ወንበር። እንቅልፍ ከመጣ አልጋ ነው። ቡና ካማረ